Hello everyone, this is Vision for All Academy and today we're going to learn about fanboys. ስለዚህ ኣብ ቲክቶክ ሪኢኹሞ ተኒርኩም ብዛዕባ fanboys ዝተወሰነ ነገር ኢልና ነርናና fanboys ቀጥታዊ ሚኒንጉ ንኸተለና እንታይ ኢሉ ኮን መስሓቅቲ ወይ ኣወዳት ወይ እንደገና ቀለልቲ or ተዋይዚ ተወዳት ማለት ኢሉ ኮን but the real meaning ግን እሱ ኣይኮነን real meaning ናይ fanboys for and nor but or yet so ስለዚህ fanboys ክትንተን ከሎ for and nor but or yet so ይለናል ማለት እዩ እዚኦም ኸ እዮም እንታይ ጥቅሞም እንታይ ኢና ንጥቀመሎም እንታይ ኢና apply ንገብሮም ነገር እንደገና ሕድሕዶም ደንብ ጌርና ንሪኦም ኢና ኣብዚ ቪድዮ እዚ so at the end of this video ዝዝኒዮ ቪድዮ ሪኢኹም ምስ ወዳእኹም እንታይ ኢኹም ተግንዩ ማለት እዩ ነዚኦም ኩሎም ጥቅሞም እንታይ ኢና ንጥቀመሎም ዝብል ነገር ብደንብ ጌርኩም ትርእዩ ኢኹም ኣብ ጀነራል ፈተና ሻዕሻም ናይ ንዚኦም ዝመሳሰሉ ሕቶታት ክመፅእ ደንብ ጌርኩም ትምልስዎም ኢኹም ማለት እዩ so እዚኦም ጠቕላላ ኩሎም coordinate conjunctions ኢና ንብሎም coordinate conjunctions ኢና ንብሎም so እዚኦም እንታይ ኢና ንብሎም ማለት እዩ for and nor but or yet so coordinate conjunctions ኢና ንብሎም ጥቕሞም ኸ እንታይ እዩ ካብ for ንጀምር for explains the reason or cause ይለናል ዶ explain ማለት ምግላጽ ማለት እዩ explain ምግባር ማለት ምግላጽ reason or cause هذه reason ማለት ምክንያት ማለት እንዲዮ ዶ እና ለሆነ ነገር ሰንተንስ ናገር ተለና ምክንያት ምግላጽ እንጠቅመና for example ሕዚቲ ለማ አንቺ ክላስ አይኸድኩኝ ምክንያቱ ስለልሐመም ለማ አንቺ እዩ ገዛ ይሰራሑ ምክንያቱም ክላስ ስለኒ ነው or ለማ አንቺ ምን ነይሩ like ለማ አንቺ ክላስ ከተፈልኩኝ ምክንያቱ ምን ስለልናረ ሆሙን ማሊና እንጥቀመሉ for ከአገ because ለም ተቀመጥ ይናራ መዛሕት ጊዜስ ምክንያቱ ማል because you ታይላና ተማሂርና so what is the difference because less as for ኢና እንጥቀመሉ ኢና ታይላና ተማሂርና ወራ it's the same as because for la same as because ታይል ፎሎ for በተወሰነ መልኩ formally ምልተለና ህንዚ formal ላ informal ነገር ወደሚያ formal ትኾይኑ ንስሕ ዓበይታት ነዋግዕ ተለና formally ኢና ነዋግዑ ዶ ለሓዲ خمس እንትና ከንከለኹ ወሳብ ሃዝጎም ምናምን ንሪና ወራ so formal informal እዙዝኛ formal ኢና እንጥቀመሉ በይ because and for same ዝኾነ meaning same ዝኾነ message ነው ማለት ጥቅም ነው ማለት for example I didn't go to school for I was sick you know ታይ ማለት ነው እዩ ናብ ቤት ትምህርቲ ኣይኸድኩኝ for I was sick ሕምል ስለ ምክንያቱ ሕምል ስለና so in this place ናይ ነእቲ ምኽእልና ላኮማ ጥፊና I didn't go to school because I was sick لا مال نخلينا ማለት so samely خديهم تقمطينا أزي على نجركم نجر for and nor but or yet so نتقمطلنا كل جزء منهم كوما coordinate conjunction كوما نتقمينا زي ما انت بيفرق نفسه كوما جرمينا coordinate conjunction مات كوما جرنا يا كوما جرنا coordinate لنا مالس because كوني يا رفامو كينا أجينا أبوتا because نتقمنا مالس so ናይ for ጥቕሚ ይመስል هذا الشيء ለሆነ መጫው ይፋን ነገር መሰለ ብዛን ሶቶ ሊሆን ማለት እዩ now end ይችላል end እንደገና connect words phrase or sentence ይለናል ስለዚህ ቃላት ወይ ሐረጋት ወይ እንደገና ሙሉ ሐሳብ connect ይገበልና ታሚጊሩ connect ይገበልና ካውገን ዞም ሐሳብ ቢኦም ተዝናነት end ማለት እና ማለት ተዝናነት ደናናና አፕ ራንሽና አፕ ወይ እንደገና ፈታ እዚኦም ወርድስ ኮይኖ ማለት እንደ ሕራ ሰንተንስ ኮይኑ እንደገና ወይ እንደገና ሙሉ ሐሳብ ኮይኑ ዞም ሙሉ ሐሳብ ተመሳሳሊ ሆነ ሚኒንግ እዮም ተለ ኮስ እኽትዮም ተመሳሳሊ ሴም ልኾን for example ተዝናነ she read book and she wrote a summary ስለ አንቢባ እና ሳመሪ ጽሒፋ ተዝናነች ተቃረብት ልኾኑ ሓሳባትስ ኤንድ ንጥቀም ይን ማደል እዩ ሴም ልኾኑ ሲሚላር ልኾኑ ሰንተንስ ክለና ተሎ ተቃረብት ልኾኑ ኤንድ ኣይንጥቀም ንማደል እዩ for example ተግናነት ዝናብ ዘንዩ ግን መፅያ ዝናብ ዘንዩ ግን መፅያ ኢልና ክልተ ተቃረብት ሓሳባት ዝናብ ዘንዩ ግን ፀኒሕና ንፅገብሮም ግን መፅያት ኮይኑ ሲሚላር ይኾኑ እዞም ሰንተንስ ኣብዚ ግን she read book
happened here but እንደት ተጻረርት ሆነ ማለት she didn't what summary million out ግን but actually او زنا دحره او that لنا بدن جنا دحره explain زورينا at end ግን انت نحسن كيف زي similar لكونو ideas similar لكونو sentences متحدلات يطقمنا ወይም እንደገና word is argument orange and apple orange እና apple ማለት ተደሊና ለጥቅምና can also connect to noun noun ታይም ማለት ወጥቶ ማለት noun ማለት ስም ማለት verb ማለት ግስ verb ማለት ግስ ወይም እንደገና ተግባር ማለት for example ሕዚ ንላዕታይ ተግባር ይወዶ eat ማለት ይሆን ምኻታይ ተግባር walk ወዶ so verb ማለት እንደገና ግስ ማለት adjective ማለት እንደገና ቅጽል for example ሕዚ noun ይገልጸናል ምን ይገልጸናል ምስል እዚ ቆንጆ እያትና ቆንጆን ምን ይገልጸናል ዘቆላውዶ or ቆንጆ እዩትና ቆንጆን ምን ዘቆላ so ዘሞዝም የሆነ ነገራት ኢንት ኮኔክት ይገርና for example smart and handsome ማለት ነው ወዶ smart and handsome ወዶ smart and handsome ማለት ነው smart ታዩ adjective you handsome ታዩ adjective ካፈን ከመከሊና አማንቆም ታይቲና ኔና end so ta connect ይገርናል ነው ማለት it connect to adjectives connect ይገርናል to adjective to noun to verb so እዚያም connect ምጋርለት አይጠቅመና ማለት end so end ታይልና ኔና ማለት ለሆኑ ከታ word connect ምጋር ወይም እንደገና similar ለሆኑ sentences በሐደ connect ምጋር ይጠቅመና end እናና ማለት እናና so now nor ይለ ሮዝኛ ንሽተይ a little bit ካፕትና end እና for ንሽተይ complex ነገር ያሰው for negative statement ይለናል negative ማለት አሉታዊ ወዶ ሆነ አሉታዊ ሆኖ statement አክሉ ተሎን ቃል nor ንጥቀም ማለት እዚ አሉታ ስቴንት አሚናንት ቀም ይለናል አሉታ ሴንተንስ መጀመሪያ ሓደ ሙላሐታ ይመጣ negative statement and then nor ነቲ እንደገና ሞዳታ እንደገና another negative statement ነቲ example ተውዝን ነራ meaning ካውና nor እንደገና end not ማለት sentence ከረኢኩሞ ካው is going to be clear ማለት she doesn't like coffee nor tea okay she doesn't like coffee nor tea ታይ ማለት ነው እኹቲኦም negative like she doesn't like coffee አው ሰኝና negative statement ኒና ወዶ አይትፎቲ ቡና አይትፎቲ ይለና nor tea ቴልና and not ማለት and not tea like nor ማለት ታይ ማለት ሆኖ ማለት you and not ሆኖሎ so she doesn't like coffee nor tea ማለት coffee ላ tea ላ አይትፎቲ ሆኖሎ ማለት አው ሃኒ ዘኸንል ንخدو she like coffee nor tea እዚ completely wrong ነው ማለት ነው ምን ላይ ንخدو ሁሉ ጊዜም ቢሆን nor እንጥቀም ተሆንና ቀድመ ነው ሳይክልና ነው negative statement ወይም እንደገና negative doesn't አውዚ she likes ወይም ፎት ያ አይትፎቲ ይል ነገር negative ለሆነ sentence ይመጣልናሞ ካውድ ፍዲዮ ኮማ ጀርማ nor ትስሩስሩ ቢሆን ኮማ coordinate conjunction ስለሚገብር nor ቺላ አትፈቲ ነው ማለት ነው okay so for and nor ኢናሊና ሕዚ እንደገና but or yet so ንሪና ማለት ይተረፋና ራተየን እንደገና እንደምገና ንሪና so but ንተለና but ንጥቀመሉ contrast or something that is opposite ይልወራ ስለዚህ contrast ንገብር contrast ማለት ለሆነው ተጣረርት ልሆን ነገራት ማለት opposite ወደሚያ opposite ማለት ተጣረርት ልሆን ነገር ከታ ተጣረርት ልሆን ነገራት አንተ end ሳይልና ነው similar ይላል ነው ወደ ተተመሳሳይ አውዝ እንደገና ናይ end እንትን ይሆንሎ ከታ ተጣረርት ልሆን ነገራት ንግላጥ እንጥቀመሉ እንደገና ታይሆንሎ but ይሆንሎ ማለት for example I want to go outside but it started raining ማለት you I wanted to go outside ደገክ ወጥ ደልኝራ wanted means midlay ወዶ so I wanted to go outside ደገክ ወጥ ኒራ ደገክ ወጥ ደልኝራ but ግን ሆኖ ማለት so but meaning contract ሊጎር ማለት ግን meaning ነው ማለት ግን started raining ምድናው ጀምሮ ደገክ ወጥ ኒራ ካው ግን ምድናው ጀምሮ ስለዚህ ከምተ ተጣረፉ ለሆነ ሐሳባት ነው ማለት ምድላይና ካው ግን አይወጣኝ ምክንያቱም
ታይትል ለሌለው ዝናብ ስለዘነበ ማለት ነው። ካልአይ እንደገና she is very young but very wise ያንግ ማለት ማለት ግን ንእሽተይ እያ ማለት እዩ she is very young እና ብጣዕሚ ንእሽተይ እያ but ታይ ግን በላሕ እያ most of the time እንታይ እዩ ዓብዪ ሰብ ተኮይኑ እዩ በልሕ እዩ ኢልና ንሕስቦ ዶ እዚ ግን she is very young ቆልዓ እያ ትብልካስ እንታይ ኢኻ ትበልሕ እዩ በቃ ኣብ ጨዋታ እያ ትኮቲ ምናምን ኣብዚ ግን እንታይ ኢሎ she is very young but very wise ስለዚ ክልቲኦም እንታይ እዮም ኦፖዚት ዝኾኑ ኣይዲያስ እዮም ቆልዓ ምዃንና ዋይዝ ምዃን ቆልዓ ምዃን እንተኾይኑ ጨዋታ ድሕርቲ ክኾን ነይርዎ ዶ or ሕምሰት ትኾን ነይራ she is very old and very wise ንብል ኣለና ኦልድ ትኾን ነይራ ማለት እዩ ዓባ እያ ዋይዝ እያ ክልቲኦም ሲሚላር ኣይዲያ ኣብዚ ግን she is very young but very wise ማለት እንደገና young እያ at the same time እንደገና ከያ ዝብለና ኣሎ ማለት እዩ በላሕ እያ so but ንክልተ ኦፖዚት ዝኾኑ ወይም እንደገና ተቃራንቲ ዝኾኑ ሓሳባት ንምግላጽ ይጠቕመናል እንታይ ማለት እዩ ንቁጣጥርና ግን ማለት እዩ ኩሉ ግዜ ኮማ ጌርና ኢና ኮኦርዲኔት ኮንጃክሽን ንብሎም መን እዮም ኢለኩም እየ ፋንጎል ሙሉኦም ማለት እዩ ኮኦርዲኔት ኮንጃክሽን ዝበሃሉ ኮማ ጌርና ኢና እሶም ፅፎም ኮማ ጌርና በት ኮማ ጌርና ኮማ ጌርና ኢንት ኮማ ጌርና ኖር ኢና ንሕብ ማለት እዩ ናይ ኦር ኢና ኦር እንደገና ታኢለር ኢና ይብለና ኣሎ ሶ አልተርናቲቭ ኦር ቾይዝ ይብለና ኣሎ ሶ አልተርናቲቭ ኦር ቾይዝ እንታይ ማለት እዩ ዝኾነ እዚ ወይ እዚ ንማን ንጥቀመሉ እዚ ወይ ንማን ንጥቀመለን ኦር ንብላልና ማለት እዩ ንኣብነት do you want tea or coffee ቡና ዲኻ ትደሊ ሻሂ ዝኾነ ምርጫ ነገር ይወደኒኦ አልተርናቲቭ ኦር እንደገና ቾይዝ ነገርና ኣሎ ማለት እዩ do you want coffee or tea ይልና ቡና ዲኻ ትደሊ ወይስ ሻሂ ንብለና ማለት እዩ we can watch a movie or play game we can watch movie ወይ ሙቪ ንርኢ ንኽእል ኢና or play game ጌም ልንጫወት ኢና ሙቪ እና ጌም እኒአዎም ማለት እዩ ሶ we can watch movie or play game ይልና ወይ ሙቪ ንርኢ ንኽእል ኢና or እንደገና ጌም ልንጫወት ንኽእል ኢና ሶ አልተርናቲቭ ወይም እንደገና ቾይዝ ማለት እዩ ቾይዝ ወይ እንደገና አልተርናቲቭ ኢና for example we can say we can study English or maths ወይ study ወይ maths ወይ English ነቲ ነፅንዕ ኢና ንሪኢና ማለት እዩ like we can ነፅንዕ ንኽእል ኢና ንብለና the other yes እዩ ማለት እዩ yes ማለት እንደገና show contrast or surprise ሕዚ ንኣብነት የትላ contrast እዩ ኢልና ዶ በትላ contrast እዩ ኢልና ኣብዚኣ እንታይ ይብለና ኣሎ similar to bet እዩ so ምስ በታ እዮም similar እዮም ማለት እዩ ታዮ እዚ የት ሊለ ብሎ ነገር surprise ዝኾነ ነገርስ ክልተ ኣያ ክልተ sentence ወይ እንደገና ክልተ ሙሉእ ሓሳብ እኒአውና ካብዞም ሙሉእ ሓሳብ እዚኦም contrast ክልቲኦም opposite እዮም ካብኡ ግን ኣብ የት ክንመፅእ ከለና ዝኾነ surprise ኮይና for example ሕዚ ንሪኦ he is tired yet he keeps working የት ንብል ከለና surprise ኮይና ንናገር ከለና he is tired yet he keep working ነገር ይኾን ኣሎ ማለት እዩ ደኺሞ ናሃለይስ ንምስራሕ ግን ኣይቋረፅን she is small yet very strong ደቃቕ ናሃለይት ብጣዕሚ ጠንካራ እያ ደቃቕ እያ ግን ጠንካራ እያ so yet ዝብል ነገርስ surprise ዝብል ነገር እንኳን surprise ኮይና እናገሩ ወይም እንደገና ተገርሂምና surprise ማለት ምግራም እዩ so ተገርሂምና እናገሩ ነገር ስቦይ እዩ የት እንጥቀምለና ማለት ነው ግን ስቲል ግን የትና በት ተመሳሳይ ነው ወዲያም ታይም እንፈልግና ኮንትራስት ስለሆነ ወቅት ኮንትራስት ልጎር ወይም እንደገና ልቃሩ እርስ በርሶም ልጻሩ ሐሳባቱ ይፈጽሙ ሙሉ ሐሳብ ይፈጽሙና ማለት ነው the last so ይሆን ነው ማለት ነው ወላታ so ህዝናነት መፍትሄ ተዛብታ ዘራባው so ሜድ ነው show results effect or consequence ለሆነ ነገር ሪዛልቱ ወይም እንደገና his for example right it's rained so we stayed home ስለንድ ዘኒው ስለዚህ አገዛጸኒና so lui ቀጥታ ታይኒቱ ነው ማለት ስለዚህ አገዛጸኒና ዘኒው ስለዚህ ሪዛልት ታይሆይ ማለት ስለዘናስ አገዛጸኒና so ተይመላክተናል ሪዛልት ወይ እንደገና ለሆነ ነገርስ ታይማሉ ሲቱ የመላክተናል ማለት ዝሓንተ እንደገና I studied hard so I passed it ደንብ የጽያ ስለዚህ ሓሊፈንኩ ማለት ናይ ምጽናዕኻ ሪዛልቱ ወይ እንደገና ናይ ምጽናዕኻ ውጽኢቱ ሳይሆን ለዓለ ውጽኢ ምምዝጋብ ይሆን ነው ማለት so this is all about fanboys I hope the sport ሆነ knowledge agreement ሆኖ any question ታዲኩም a comment section of the channel this is Mintana from Vision for All Academy thank you subscribe